ሰላም ሰላም ውድ የተከበራችሁ የዩቱብ ተከታታዮች የእግዚአብሔር ሰላምታ በያላችሁበት ይብዛላችሁ። ዛሬ የፀጉራችን የሚጠቅሙ በቤት ውስጥ የሚዘጋጁ ነገሮችን ነው ማሳያችሁ። አንድ ጓደኛዬ ተጠቀሚ ብላኝ ተጠቀምኩና ማለት በጣም ለውጥ አለው። ፀጉራችን ሲለሰልስ ሲያምር ደግሞ 2 ማንኪያ ሩዝ እና 2 ማንኪያ አብሽ ነው የተጠቀምኩት ማለት ነው። እዚህ ጋር 2 ማንኪያ አብሽ ከዛ በደንብ አድርጌ በንጹህ ውሃ ጥብ አደርገዋለሁ ቆሻሻው እስከሚወጣ ድረስ ማለት ነው። በዚሁም ላይክ ሰብስክራይብ ማድረጋችሁን አትርሱ ቤተሰብ። በጣም ምርጥ ነው፣ ተጠቀሙበት። ለውጡን አይታችሁ ደግሞ ያው ታመሰግኑኛላችሁ ማለት ነው። እና ላይክ ሰብስክራይብ ማድረጋችሁን አትርሱ። እኔ በጣም ለውጥ አይቼበታለሁ። ጓደኛዬ ነበረች ያሳየችኝ። እንደዚህ በጣም ነው የሚመቸው፣ ልስላሴው ሽታው ራሱ ደስ ሲል ማለት ነው። በቃ በጣም ደስ ይላል። ቁርንፉድ ታረጉበታላችሁ። ቁርንፉድ ሲካላረኩም ቁርንፉድ 1 ማንኪያ አርጉበት። ከዛ ዘብስፋችሁ እንደዚህ ካጠባችሁ በኋላ ለረጅም ሰዓት አስቀምጡት። ቢያንስ 5 ሰዓት ምናምን አስቀምጡት። ከዛ ውሃውን በደንብ ጥንፍፍ ታረጋላችሁ። ድርቅ እስከሚል ድረስ ማጣፈፊያ ላይ ጨምራችሁ ታስቀምጣላችሁ ለተወሰነ ሰዓት። እንደዚህ ድርቅ ሲልልን ይሄው ቁርንፉድ እዚህ ጋር ጨምሬበታል ማለት ነው። ከዛ አሁን ምንድነው የማደርገው ዘይቱን ወይ ደግሞ የምጠቀመውን ቅባት ጨምርበታለሁ። ጨምሬ እፈጨዋለሁ ማለት ነው በመፍጫ። እንደዚህ እንደምታዩት እንፈጨዋለን ድቅቅ አድርገን ብትናርገን ማለት ነው። እና ደግሞ ላይክ ሰብስክራይብ አድርጉ። እሺ ሰምታችኋል አይደል? እንዳትረሱ፣ አበረታቱኝ። አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። ድምፄን ቀንሼ ነው። አሁን እዚህ ሳህን ላይ እንጨምራለን። ብረት ነው ይሄ፣ እንዳይቃጠልብን ወይ እንትን እንዳይ ውሃ በድስት አድርገን እንደዚህ እንጥደዋለን ማለት ነው። ውስጡ በወንፋሎቱ ውሃ ነው የምናንተከትከው። እንደዚህ ለ10 ደቂቃ እናቆየውና እናንተከትከው። አያችሁት? ቅባቱ ከለሩን ቀይሮ የአብሹን ቅባት ይመስላል ማለት ነው። በጣም ነው የሚያምረው። በጣም ልጁት እንደዚህ እናንተከትከዋለን ለተወሰነ ሰዓት። ከዛ በኋላ ካንተከተክነው በኋላ እንደዚህ እናዋህደውና እናወጣዋለን። ከቀዘቀዘ በኋላ ንጹህ ስስ ጨርቅ ካለን ንጹህ ስስ ጨርቅ እዚህ ጋር ማጥለያ ተጠቀም ያለው እዚህ ላይ እኔ ወፈር ያለው ሶፍት ስላለኝ ሶፍት ነው ማረገው። ሶፍት አረጋለሁ። ከዛ ሶፍቱን አረግና እዚህ ላይ ጨምረዋለሁ። ከዛ ለረጅም ሰዓት አስቀምጠዋለሁ። ራሱ ተንጠፋጥፎ ቅባቱ ይወርድልኛል ማለት ነው። ይህንን በሳምንት 2 3 ተቀቡት። ምንም ችግር የለውም ማለት ነው። ከምር እንዴት እንደሚያምር ማለት ነው። ፀጉር ደግሞ እንዴት እንደሚለሰልስ ፀጉርሽን ለምን አላሳይሽንም እንዳትሉኝ፣ ቀጣይ ላይ ያሳያችኋለሁ። እሺ ቀጣይ ላይ ያሳያችኋለሁ። ሰምታችኋል። እና ይሄን ይመስላል። እንደዚህ በቅባት እቃችሁ ታስቀምጣላችሁ። በሳምንት 2 3 በደንብ ፀጉራችሁን እያዋሃዳችሁ መቀባት